ቆይ በሊፍት እየመጣችሁ ሊፍት ውስጥ ቆማችሁ በገመድ ተይዟል ድንገት ገመዱ ብጥስ ሲል ሊፍቱ ቀጥሎ ወርታችሁ ወርዳል አይደል በዛን ሰዓት ላይ ከላይ የያዛችሁ ነገር አለ ሊፍቱን የያዘው ነገር አለ የለም ለሊፍቱ ምላሽ የሚልለት ፎርስ አለ ከታች የለም ስለዚህ አፓረንት ዌይቱ ስንት ነው ዜሮ አፓረንት ዌይትለስነስ ላይ ነው አይደል አፓረንት ዌይትለስነስን በሚገባ ፊልም እናደርግበት ቦታ ምድር ላይ ኤሌቬተር ውስጥ ነው እንስራ ሳሜሽን ኦፍ ፎርስ አት ዋይ አንተ ድንቅ ነው እኮ ማስ ታይምስ አክሰለሬሽን ወደ ታች ቢሄድ ማለት ማበልጧል ኤምጂ በልጧል ስለዚህ ከበለጠው ላይ ያነሰውና ኤምጂ ሲቀነስ ማ is equal to mass times the acceleration due to gravity በኤ ቦታ ማን ልክተት እሺ ተመልከት ቲን ወደዛ ወሰድ ኤምጂ ወደዚህ ያምጣ እስኪ ኤምጂ እቺ ወደዚህ ሲመጣ ሲቀነስ ኤምጂ is equal to እቺ ወደዛ ብትሄድ ቲ ስንት መጣለች ሄይ ተመልከት ኪው ዜሮ ነው ማለት ገመዱ ተበጥሷል ገመዱ የለም ቢኮዝ ገመዱ ካለ የሆነ ፎርስ ይዟል ግን ተበጥሷል ማለት ገመዱ ምንም አይነት ፎርስ የለውም ቴንሽኑ ዜሮ ነው ቴንሽኑ ተበጥሷል ማለትና ገመዱ የለም ማለት ይሄ ቦዲ ምን አይነት ሞሽን ነው የሚያካሂደው ፍሪ ፎል ነው ገመዱ የለም ፍሪ ፎል ነው የሚያካሂደው ማለት ፊል የሚያደርገው ዌይት ስንት ነው አፓረንት ዌይቱ ዜሮ ከታች ኮንታክት ፎርስ የለም ከላይም የያዘው ገመድ የለም ስለዚህ አፓረንት ዌይቱ ስንት ነው ዜሮ ምን በባል ይታወቃል አፓረንት ዌይትለስነስ